ሰላም ጋይስ ዛሬ ይሄንን ሎጎ እንዴት በስልካችሁ እንዴት እንደምትሰሩት በቀላሉ ማሳያችሁ ይሆናል። ይሄን ቪዲዮ እስከመጨረሻው ማየታችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንሂድ። መጀመሪያ ስንጀምር ፒክስላብ የሚለው አፕሊኬሽን ከከፈትን በኋላ ኢንተርፌሱ ይሄን ይመስላል። ስለዚህ እኛ የምንሰራው ሎጎ ስለሆነ እዚህ ጋር እንደምታዩት የኤ ምልክት አለች። እሷን አንዴ ክሊክ እናደርጋለን ማለት ነው። እሷን ክሊክ ስናደርግ አውቶማቲክ እዚህ ጋር የተለያዩ እንትኖች ያስቀምጣል። እኛ አሁን ማድረግ ያለብን ምንድነው እዚህ ላይ ስክሪን ላይ የምታዩትን ኒው ቴክስት ሚለውን ፕሮጀክት ማለት ነው ማጥፋት አለብን። እኛ አዲስ ፕሮጀክት ስለምንጀምር ይሄንን ለማጥፋት ደግሞ ከስር ዲሌት ምትላለች። እሷን አንዴ ክሊክ እናደርጋለን። እሷን አንዴ ካጠፋን በኋላ ከስር እንደምታዩት አድ ወይ ደግሞ ቴክስት እንድንጽፍ ቴክስት የሚል አለ። ፕላስ ምልክቱ አንዴ እሱን ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ከፍቶልናል በሚገባ አዲስ ምን ከፍተውን ክሬት የምናደርገው ማለት ነው። እዚህ ጋር ደብል ክሊክ ታደርጉታላችሁ ወይ ደግሞ ለመለስ መልታውን ላሳያችሁ። ደብል ክሊክ ወይ ደግሞ ደብል ታፕ እንደሚደረገው አለ አይደለ? ደብል ታፕ ስታደርጉት እዚህ ጋር እንደምታዩት ይከፍትላችኋል ማለት ነው። ይሄን ከከፈተላችሁ በኋላ ምንድነው ታደርጉት? ይሄ ታጠፉትና እኔ አሁን የታዘዝኩት ምንድነው መሐመድ ከማል ሚል የግለሰብ ሎጎ ነው ስራ የተባልኩትኝ። ኤም ጽፋለሁኝ። ከዛ በኋላ ደን ላለው ከዛ በመቀጠል ኦኬ። ከዛ በመቀጠል እዚህ ጋር በእጃችሁ እንደፈለጋችሁ ማስፋትም ይሁን ማጥበብ ትችላላችሁ ማለት ነው። እኔ እዚህ ጋር አስቀምጠዋለሁ። ከስር ወደታች ስክሮል አድርገን ፎንት ሚል አለ። ፎንት ሚለውን እሱን አንዴ ክሊክ ስናደርገው እዚህ ጋር ወደ 3 አይነት ፊውቸሮች አስቀምጧል። እነሱ ምንድናቸው? ፎንት ሚለው ደግሞ የመጀመሪያው ምንድነው የአፕሊኬሽኑ ፎንት ነው። ማይ ፎንት ደግሞ የሚለው እናንተ ዳውንሎድ ያደረጋችሁት ፎንት ነው። ሪሰንት ደግሞ የሚለው ደግሞ ዳውንሎድ ያደረጋችሁት ፎንት ወደዚህ ለመገልበጥ ወደዚህ አድ ለማድረግ የምትጠቀሙበት መንገድ ነው። እኛው የምንጠቀመው ምንድነው ያው ዳውንሎድ ያደረግነው አፕሊኬሽን ስላለ ፎንት ስላለ ማይ ፎንት ወደሚለው እንሄዳለን። ማይ ፎንት የሚለው ከነከነ በኋላ እዚህ ጋር በጣም ብዙ እንትኖች አሉ፣ ፎንቶች አሉ። ከነዛ ማለት አንዱን ወይ ደግሞ ምን የሚመቸንን እዚህ ጋር እያየን እንጠቀማለን ማለት ነው። ያው እኔ ይሄንን ነው መጠቀም የምፈልገው። ይሄኛውን ከተጠቀምን በኋላ እዚህ ጋር ከለር ሚል አለ። እዚህ ጋር ከለር ሚል አለ። ከለር ሚለው አንዴ እነካለን። ከዛ በመቀጠል እዚህ ጋር የተለያዩ ከለሮች አሉ። እዚህ ጋር የጥቁር ከለር ነው፣ ጥቁር ነው የምጠቀመው አሁን ይሄ ለምሰራው ሎጎ ማለት ነው። ከዛ ደግሞ ከላይ በኩልም ከለር ሚል አለ። እዚች ጋርም ከለር ምትላለች። እቺን እንደፈለጋችሁ አድርጋችሁ እቺንም መጠቀም ትችላላችሁ። ለምሳሌ ላሳያችሁ። ይሄ ስትነኩት እንደምታዩት የተለያዩ ከለሮችን ያስቀምጥላችኋል። እኔ መጠቀም ፈልገው እንዳልኳችሁ ጥቁር ስለሆነ እኔ በጥቁር ላሳያችሁ። ጥቁርን ከመረጣችሁ በኋላ የራይት በተማን እሷን ክሊክ ታደርጉታላችሁ። ከዛ በመቀጠል የጻፍነውን ፊደል ኤም ስለሆነ አሁን የሚቀር ምንድነው ኬ ነው። እኔ የምጠቀመው እንዳልኳችሁ የመጀመሪያ ፊደሎች ናቸው። መሐመድ ከማል አይደለ ስሙ። እኔ ስለተባልኩትኝ ለሙሐመድ ከማል ለሚባል ባለቤት ነው። ኤም እና ኬን በመጠቀም አሪፍ ሎጎ አድርጌ እሰራለሁ ማለት ነው። ይሄ የጻፍነውን ኤም ኮፒ እናደርጋለን። ኮፒ ሚለው ከነካን በኋላ እዚህ ጋር እንደምታዩት ኮፒ አድርጎልናል። ምንድነው የምናደርገው? እቺን ደብል ክሊክ እናደርጋለን። ከዛ በመቀጠል ኤም አጥፍተን ኬ እናደርጋለን። ቦልድ ኬ እንዲመሳሰል ማለት ነው። ከዛ በመቀጠል እዚህ ጋር ትንሽ በእጃችን ጠጋ እናደርጋቸዋለን እኩል እንዲሆኑ ማለት ነው። እንዲህ ካደረግን በኋላ እዚህ ጋር ምንድነው የምናደርገው? እዚህ ጋር የአራት ማዕዘን ምልክት አለች ከኤ ፊደል አጠገብ፣ እሷን ነካታለን። እሷን ከነካን በኋላ ከስር ከድራው አጠገብ ጎን ማለት ነው ሼፕስ ምትላለች። ሼፕስ ሚለውን አንዴ ነካለን። ከዛ በመቀጠል እዚህ ጋር ራዲየስ ሚል አለ። እሷን እኔ እስከ ሙሉ ነው ማድረጋት እቺ ማለት ነው። እቺን እስከ ሙሉ ማለት ነው። እናንተ እንደፈለጋችሁት ማድረግ ትችላላችሁ። እኔ ግን እስከ ሙሉ እስከ 100 ማለት ነው። እሺ ኦፕሲቲ ደግሞ እኔ ቀንሳለሁ። እናንተ በዚህ መልኩ መቀነስ ትችላላችሁ ማለት ነው። እቺ ማለት ነው እቺን ወደ 0 እናረጋታለን። ላሳያችሁ። እቺን ወደ 0 ስታረጓት ስክሪን ላይ እንደምታዩት ይቀንሳል ማለት ነው። እዚህ ጋር ደግሞ መታችሁ
ስትሮክ ዊዝድ የሚላል ስትሮክ ዊዝድ የሚለው ማለት ነው። እዚህ ጋር እንደምታዩት 0 ነው ያለው። እናንተ ግን እዚህ ጋር ፕላስ ያለው ጋር በእጃችሁ እንዲህ ያደረጋችሁ ቁጥር እያያችሁ ማለት ነው ተጨምራላችሁ። እስከ ስንት መሆን አለበት? እስከ 30 መሆን አለበት ማለት ነው። እናንተ እንደፈለጋችሁ አድርጉት። እኔ ያው 30 እንዳርጌዋለሁኝ። ከዛ በመቀጠል ትንሽ በእጃችሁ እንደምታዩት እዚህ ጋር በእጃችሁ ማስፋትን መቀነስም ትችላላችሁ። እዚህ ጋር እዚህ ጋር እንዲቀመጥ አድርገዋለሁ። ስፋቱ ግን ትንሽ ይሄ እንትኑን ስትሮክ ዊዝዱ እስከ 35 መሆን አለበት። ምክንያቱም ከፊደሉ ከፎንቱ ጋር እኩል እንዲሆንልኝ ማለት ነው። ወይ ደግሞ እስከ 40 አድርጌዋለሁ ማለት ነው። ወይ ደግሞ እስከ 45 ማርክ ትችላላችሁ። እዚህ ጋር በቃ ፕላሱን መንካት ነው መጨመር ስትፈልጉ ማለት ነው። እኔ ያው 40 ነው ወይ 43 ሺህ ይቀመጥ። እንዲህ ካደረጋችሁ በኋላ እዚህ ጋር የራይት ምልክት አለች። እሷን ክሊክ እናደርጋለን። ከዛ በመቀጠል የትም ሳንሄድ እዚህ ጋር እንደምታዩት እዚች ጋር የባዶ ሰረዝ ቦታ አለች። ወይ ደግሞ እቺን አንዴ ክሊክ እናደርጋታለን። እዚህ ጋር ማለት ነው። እዚህ ጋር አንዴ ክሊክ ስናደርገው እዚህ ጋር እንደምታዩት በቃ ሙሉ ነገር አስቀምጦልናል ማለት ነው። እዛው ሄደናው የትም ሳንሄድ ምንድነው የምናደርገው? እዚች ጋር ድጋሚ ሼፕ የሚላለ ሼፕ የሚለውን እሱን አንዴ እናካለን። ከዛ በመቀጠል ወደታች ወርደን ከለር ቅድም እንደነገርኳችሁ ከለር ይሄን ባክግራውንድ ወይ ደግሞ የተጠቀምነው ፊደል ከለር እሱን ተመሳሳይ መሆን አለበት ግዴታ ማለት ነው። እሱን እንጠቀማለን። ከዛ በመቀጠል ይሄኛውን የቱ ጋር ነው የምናደርገው መሰላችሁ? ይሄኛውን ኬ ፊደል ጋር እናደርጋለን። ኬ ፊደል ጋር እናደርጋለን። እቺን ደግሞ እንዲህ እናደርጋለን። ከዛ በመቀጠል የራይት ምልክት አለች። በእጃችሁ ነው የምታደርጉት ስክሪን ላይ እንደምታዩት ማለት ነው። እንዲህ እናደርጋለን። እዚህ ጋር እንደምታዩት ትንሽ ያልተስተካከለ ነገር አለ። በደንብ ብታዩት ከዝር አሁን የደረብኩትን ነገር በደንብ አልተስተካከለም። ስለዚህ ማስተካከል አለብኝ። ለማስተካከል ድጋሚ ተነኩትና እዚህ ጋር ኤዲት ሚላለ እዚህ ጋር ማለት ነው አታሳያችሁ። ሼፕ ወይ ደግሞ መጀመሪያ የነካነው የመጀመሪያ ስራ ነው ስትነኩት እዚህ ጋር አውቶማቲክ ሼፕ የሚላለ ማለት ነው። እሱን አንዴ ስትነኩት እንደምታዩት ሼፑን ኤዲት እንድታደርጉ ይፈቅድላችኋል ማለት ነው። ስለዚህ እኔ እዚህ ጋር በስትክክል ለማስተካከል ሞክራለሁኝ። እዚህ ጋር እንደምታዩት አሁን በሚገባ ሼፖች በድጋሚ በደንብ አስተካክያለሁ። ግን አሁን የሚቀር ምንድነው የኤም ሼፕ ይቀራል። ኤም ዋንም እዚህ ጋር ሼፕ የሚለውን እነካና ከዛ እንደቀደሙ ታች ወረድ ብለን እዚህ ጋር እንደፈለጋችሁት አይነት ከለር መጠቀም ትችላላችሁ። hatta እዚህ ጋር የምታዩት ከለር እንኳን አልበቃ ቢላችሁ እዚህ ጋር የፕላስ ምልክት አለች። ፕላስ ምልክቷ ስትነኳት እዚህ ጋር የተለያዩ ከለሮችን ያስመርጣችኋል ማለት ነው። እኔ ጥቁር ከለር ነው መጠቀም የምፈልገው ማለት ነው። ጥቁሩ ላይ ካደረኩት በኋላ እዚህ ጋር በእጆቼ ማለት ነው በእጄን እንደፈለኩ እንደቀደሙ አድርገዋለሁ። ያው እዚህ ጋር እኔ ማድረገው ምንድነው መሰላችሁ እንደቀደሙ ነው ማድረገው። ስለዚህ ኤም ዋጋ በደንብ ይዛትና ከዛ በመቀጠል እዚህ ጋር እንደ ኬዋ ማለት ነው እንዳልተሳሳት እንዲህ ካደረጋችሁ በኋላ እዚህ ጋር የራይት ምልክት አለች። እሷን አንዴ ክሊክ ታደርጋላችሁ። ከዛ ከስር ያለውን በተን ስትነኩት እዚህ ጋር በሚገባ ሎጎችን ወደ ግማሽ % እየሄድን ነው። አሁንም የትም ሳንሄድ ነው የምንሄደው። እዚህ ጋር ሼፕ ምልክት አለች። እቺን ከጨረስን በኋላ ማለት ነው ሼፕ ምልክት ስነካ አሁን በነጭ ነው የምናደርገው፣ ምክንያቱም ባክግራውንድ ስለምናጠፋው። እዚህ ጋር እንደምታዩት የነጭ ባክግራውንድ ተጠቅመን እዚህ ጋር እናስቀምጣለን። ከዛ በመቀጠል ትንሽ ጣን እናጠባዋለን፣ ሰፊ መሆን የለበትም። ከዛ በመቀጠል እዚህ ጋር የራይት ምልክት አለች እንደቀደሙ ማለት ነው። እሷን ነካለን በድጋሚ የሰራነውን ሼፕ ኮፒ እናደርገዋለን ማለት ነው። ኮፒ ስናደርገው እዚህ ጋር ጥግ እንደምታዩት አስቀምጥልናል። ወደታች ትንሽ ወርደን እዚህ ጋር ማለት ነው ፖስቴሽን የምትላለች እሷን አንዴ ስነካት እዚህ ጋር ወደ ፈለጋችሁት ቦታ ወደታች ወደ ኋላ ተመልሻለሁ፣ በጣም ይቅርታ። ወደታች ትንሽ ስክሮል ታደርጉት ፖስቴሽን የምትላለች ማለት ነው፣ እቺን ማለት ነው። እሷን ስነካት ምንድነው የሚያመጣልን? እዚህ ጋር እንደምንፈልገው አይነት ማንቀሳቀሻ ማለት ነው። እዚህ ጋር ወደ ላይ ወደ ታች ወደ ጎን ምናምን ያው ስንፈልግ ማለት ነው ወደ ፈለግንበት ቦታ ማንቀሳቀሻ በተን ይከፍትልናል ማለት ነው። እኔ እንዲህ አድርግና ከዛ በመቀጠል እዚህ ጋር አድርጌ ወደ ታች ይሄን እንጠቀማለሁ ወደ ታች
ስለዚህ ወይ ደግሞ ከፈለጋችሁ በእጃችሁም እዚህ ጋር እንዲያድርጋችሁ ትንሽ አትልቃችሁ ተጠቅማችሁ እንደዛ ማድረግ ትችላላችሁ። እንደምታዩት እዚህ ጋር ማስቀመጥ ትችላላችሁ። ከዛ በመቀጠል እዚህ ጋር የራይት ምልክት አለች። ራይት ምልክቷን አንዴ ክሊክ ማድረግ ነው። ከዛ በመቀጠል እዚህ ጋር ማየት ነው። አሁን የሚቀረው ምንድነው? እዚህ ጋር የፕላስ ምልክት አለች እዚህ ጋር ከላይ እሷን አንዴ ክሊክ እናደርጋለን። ክሊክ ስናደርገው አውቶማቲካሊ እዚህ ጋር እንትኖች ከፍቶልናል። ዙም እንድናደርገው በእጃችን በሁለት እጃችን በሁለት ጣታችን ማለት ነው። ዙም ስናደርግ ለምሳሌ የራሳችን ፎቶ እንዴት ነው ዙም የምናደርገው? ለምን ዙም የምናደርገው ለምንድነው? የሆነ እንኳን የረሳነው ነገር ካለ በደንብ እንድንሰራው ማለት ነው። እኔ በሁለት እጅ በደንብ ዙም አደርጋለሁ። እዚህ ጋርም የተስተካከለ ነገር ነው ያለው። ወደታች ዝቅ አድርግና እዚህ ጋር ያለው እዚህ ጋር ሙሉ ተስተካክሏል። እመለሳለሁ ማለት ነው። ለመመለስ እቺ 100 ቁጥር ወይ ደግሞ ፕላስ ብሎ 100% ያስቀመጠውን ስትነኩት እንደቀደሙ ይጠፋል ማለት ነው። አሁን ምንድነው የምናደርገው መሰላችሁ? እዚህ ጋር የአይከን ምልክት አለች። እሷን አንዴ ክሊክ እናደርጋታለን። ከዛ በመቀጠል እዚህ ጋር የተለያዩ እንትኖች አሉ። ነገር ግን እኛ የምንነካው ይሄኛው ነው። በደንብ ተከታተሉ። ይሄኛው ስንነካው እንደዚህ በተኖች ይከፍትልናል ማለት ነው። እነኚህ ደግሞ ሙሉ ራይት ነው የምናደርጋቸው። እነኚህ ሙሉ ከላይ ያለው ያው ነው ላሳያችሁ። ይሄኛውንም ማለት ነው። ምንድነው የምናደርገው አሁን እነኚህን ሙሉ ማለት ነው። ሙሉ እነኚህን ምንድነው የምናደርጋቸው? ክሊክ እናደርጋለን። ክሊክ ሙሉ እዚህ ጋር እየሰራናቸው ነው እዚህ ጋር ያሉት። ስለዚህ ሙሉ ክሊክ እናደርግና ከስር ምንድነው የሚለው? ከስር አንድ ላይ የሚደርብልን በተን አለ። እሷን አንዴ እንዲህ ስነካት እዚህ ጋር ፍቃድ ይጠይቀናል። ልደርብላችሁ ወይ ነው የሚለው። እሱን አንዴ ኦኬ ስትሉት እዚህ ጋር እንደምታዩት በሚገባ ሁሉንም አንድ ላይ አስቀምጦልናል። ለመመለስ ይሄን ስትነካላችሁ ከላይ ያለው ማለት ነው። እሱ ስትነኩት እንደምታዩት በሚገባ ማለት ነው ሎጎአችን አንድ ላይ አድርገናል ማለት ነው። አሁን እንደፈለግን መነጣጠልም አንችልም ማለት ነው። ቅድም የተለያዩ ነበሩ፣ አሁን ደግሞ አንድ ላይ ናቸው ማለት ነው። አሁን የምናደርገው ምንድነው? ወደታች ትንሽ ስክሮል አድርገን ኢሬስ ከለር ምትላለች ከስር እንደምታዩት እቺን በተን አንዴ ክሊክ እናደርጋታለን። ከዛ በመቀጠል እቺ ኦን ነው የምናደርጋት። እቺ ኦን ስናደርጋት እኛ የተጠቀምነውን ነጩን ይጠፋል ማለት ነው። እዚህ ጋር እንደምታዩት የተለያየ ነገር እንድንሰራም በዚህ መንገድ እንችላለን ማለት ነው። ይሄኛው ምንድነው ጥቅሙ ያደረጋልን? እቺ ነጩ አለች መሀል ላይ እንዲቆርጥልን ነው እኛ ፈለግነው። ስለዚህ በዚህ መንገድ መቁረጥ እንችላለን ማለት ነው። ከዛ በመቀጠል የራይት ምልክት አለች። የራይት ምልክቱን አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ሎጎአችን እንደፈለግን አድርገናል። አሁን የምናደርገው ምንድነው? ኮፒ እናደርጋለን ይሄን ሎጎ ማለት ነው። ኮፒ ለማድረግ ትንሽ ወደታች ስክሮል እናደርጋለን። ትንሽ ወደታች ስክሮል ወይ ደግሞ ወደ ላይ ስክሮል ስናደርገው እዚህ ጋር እንደምታዩት ኮፒ የሚላል። ኮፒ የሚለውን ስትነኩት ሎጎአችን በሚገባ ኮፒ አድርገናል ማለት ነው። ኮፒ ያደረግነው ሎጎ ደግሞ ራሱን የትም ሳንሄድ እዚህ ጋር ራሰር የሚላል። እዚህ ጋር እንደምታዩት ራሰር የሚለውን እሱን አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ምንድነው ኦፕሽኖች አሉት? እኛ አሁን የፈለግነው ሎጎአችን ሁለት አይነት ሎጎ ነው ያለው። ኤም ኬ እና ኤም የራሱ የያዘ ነው። ኬ ደግሞ እዚህ ጋር እንደምታዩት የራሱ የያዘ ነው። እነኚህ ነጮቹ ባክግራውንዶች ጠፍተዋል ማለት ነው። ስለዚህ አሁን የምናደርገው ምንድነው? የተለያዩ ከለሮች እንድንሰጣቸው ግዴታ መቆራረጥ አለብን። ለምሳሌ ኤም ብቻውን ኬ ብቻውን ለማድረግ ማለት ነው። የምናደርገው ምንድነው? እዚህ ጋር ብዙም ሳንጨምርም እዚህ ጋር ያለችዋን ማለት ነው። ወይ ደግሞ እዚህ ጋር ያለችዋን ብዙም በተን ትንሽ ሰፋ እናደርጋታለን። ከዛ በመቀጠል እዚህ ጋር ያለችዋ ደግሞ ላሳያችሁ አንዴ። እቺንም ያው ይሄ እጃችን መያዣ ስለሆነ ትንሽ ሳብ እናደርገዋለን። ይሄኛው ግን ቢቀር ይሻላል ጋይስ። ይሄኛውን ይቀር ባይሆን ይሄኛውን ትንሽ ምንድነው የምናደርገው? በቃ እጃችን ለመያዝ እንዲመቸን በቃ እዚህ ጋር እንደምታዩት እጃችን ለመያዝ እንዲመቸን ሰርቶልናል ማለት ነው። ይሄኛውን ስነካው አሁን ምንድነው የሚያደርገው? እያጠፋልን ነው በእጃችን ማለት ነው። አያችሁ በእጃችን እያጠፋን ነው ማለት ነው። ስለዚህ በዚህ መልኩ ማጥፋት እንችላለን ማለት ነው። ትንሽ ጊዜ እንዳይፈጅብን ይሄኛውን ትንሽ ላዋፍረው እና ምንድነው የምናደርገው? ያው እዚህ ጋር እንደምታዩት በሚገባ እያጠፋልን ነው። በጥንቃቄ አጥፉ። ሌላኛው ፊደል ተሳስታችሁ እንዳታጠፉ። እኔ አሁን የኬ ፊደል እና
የኬ ቤት ነው እያጠፋው ያለሁት። እሱን ለማጥፋት ደግሞ በጥንቃቄ መሆን አለበት። ግዴታ የኤም ቤት መንካት የለብኝም ማለት ነው። የኤሙን ፊደል በፍጹም መንካት የለብኝም። እዚህ ጋር እንደምታዩት ከፈለጋችሁ ዙም አድርጋችሁ ማጥፋት ትችላላችሁ። እንደምታዩት በሁለት እጃችሁ እዚህ ጋር የፕላስ ምልክት አለች እዚህ ጋር ማለት ነው። ይሄ ነክታችሁ ዙም አድርጋችሁ በሁለት እጃችሁ ማጥፋት ትችላላችሁ ማለት ነው። እኔ በዚህ መንገድ እያጠፋሁላችሁ ነው። እንደምታዩት በደንብ አጥፍቼዋለሁ። አሁን እናደርገው ምንድነው ዙሙን እንመልሳለን። ከዛ በመቀጠል እዚህ ጋር የራይት ምልክት አለች ከስር ቆርጠን ከጨረስን በኋላ እሷን ስነካ እንደምታዩት ከላይ ትንሽ የቀረ ነገር አለ ስንቆርጥ የረሳ ነው ማለት ነው እዚህ ጋር ማለት ነው። እሷንም አንዴ እንቆርጣታለን። የቱ ጋር እዛው የትም ሳንሄድ ቅድም የተመለስነው ቦታ ሬሰር የሚለው ቦታ ስነካው እዚህ ጋር እንደ ቅድሙ ይሄኛውን እንዲያብርተን ምንድነው የምናደርገው እዚህ ጋር እናጠፋለን። ይሄኛው ሙሉ እናደርገዋለን ለማጥፋት ስለሆነ እንዳንቸገር ማለት ነው። ይሄኛው እንዲካጠብን በኋላ እንደ ቅድሙ ከስር የራይት ምልክት አለች እሷ አንዴ ክሊክ እናደርጋለን። ይሄኛው እንደምታዩት በሚገባ በትክክል ቆርጠናል ማለት ነው። አሁን ደግሞ የምናደርገው የቅድሙ ሎጎ እንነካለን ይሄኛው ማለት ነው። ይሄኛውንም እዚች ጋር እንደምታዩት እዚች ጋር ሬሰር ሚል አለ እሱን አንዴ እንነካለን። ከዛ በመቀጠል እዚህ ጋር ያው የሚጨምረውን እንደዚህ ጨምሩና ብዙም ባጨምሩ ጥሩ ነው። ግን ከዛ በቀጥታ አሁን የምናጠፋው ምንድነው የኤም ፊደሉ ነው። ቅድም የኬ ስላጠፋን አሁን የኤሙ ነው። የኤሙንም ተመሳሳይ እንደ ኬ ፊደሉ ነው የምናጠፋው። ምንም ግራ የሚያጋባ ነገር የለም። ከፈለጋችሁ ይሄኛው ማብዛት ትችላላችሁ፣ ማተለቅ ትችላላችሁ። እኔ በዚህ መልኩ የኤሙን እያጠፋው ነው ማለት ነው። በጥንቃቄ ነው ማጥፋት አለብኝ። እንደምታዩት በሚገባ የኤሙን ነጩ አታጥፉት፣ ምክንያቱም ይሄኛውን አታጥፉት። ይሄኛውን ላሳያችሁ። ይሄኛውን ነጩ አታጥፉት፣ ምክንያቱም በባክግራውንድ ስለጠፋልን ማለት ነው። ስለዚህ እሱን አትጨነቁበት። ስለዚህ ይሄኛውንም በሚገባ ጋይስ በሚገርም ሁኔታ ቆርጫለሁ ማለት ነው። አሁን ምን አደርገው ምንድነው አንድ ላይ እናደርጋቸዋለን። አንድ ላይ ከማድረጋችን በፊት ግን እዚህ ጋር ላሳያችሁ። እዚህ ጋር ከስር እዚህ ጋር እንደምታዩት የተለያዩ እንትኖች አሉ፣ ፒክቸሮች አሉ። ይሄኛው ስትነኩት ለምሳሌ ይሄኛው ከለር ቀይሬ ላሳያችሁ። ይሄኛው ከለር ለመቀየር እዚህ ጋር ከለር የሚል አለ። ወደ ታች ስክሮል አድርጋችሁ ፈልጉት። ይሄኛው ማለት ነው። ስትነኩት ይሄ ስትከፍቱ እንደምታዩት ቀይ በራሱ ቀይ ቀለም ሰጥቷችኋል ማለት ነው። እናንተ ቀይ ማትፈልጉ ከሆነ እዚህ ጋር እንደምታዩት የተለያዩ ከለሮች አሉ። እነሱን መምረጥ ትችላላችሁ። አያችሁ እዚህ ጋር አይ ደግሞ ከፈለጋችሁ ሌላ ከለር ከፈለጋችሁ እዚህ ጋር የፕላስ ምልክት አለች። እሷን አንዴ ክሊክ ስታደርጉት ደግሞ የተለያዩ ቀለሞች አሉ። እናንተ የምትፈልጉት ቀለም መምረጥ ትችላላችሁ። እኔ ለምሳሌ ቀይ ላድርገው እናንተ ለማሳየት ማለት ነው። ይሄኛው ደግሞ ጥቁር እንዳለ ይሁን ችግር የለውም። ስለዚህ ይሄኛውን እንዲህ አድርገን እናስቀምጥና አሁን ምን አደርገው ምንድነው የዚህኛውን ባክግራውንድ ለመቀየር የምንጠቀመው ባክግራውንድ እዚህ ጋር ከስር ትሄዱና ይሄን ስትነኩት ምንድነው የሚላችሁ እዚህ ጋር ከለር የሚላል ከላይ ማለት ነው። እቺ ከለር ምትላለች እሷን አንዴ ስትነኳት እዚህ ጋር እንደምታዩት የተለያዩ ከለሮች ያስቀምጣል። ነገር ግን እዚህ ጋር እናንተ ከላይ ያለችዋን ከለር የሚለውን ማለት ነው እሷን ኦፕሽን ስትነኳት እዚህ ጋር እንደምታዩት የተለያዩ ከለሮች ያስቀምጥላችኋል። እኔ የምፈልገው ነጭ ከለር ነው። ስለዚህ እቺን እጠቀማለሁ ማለት ነው። ወይ ደግሞ እቺንም መጠቀም ትችላላችሁ። ስለዚህ ነጭ ላይ አድርጌ እዚህ ላይ የራይት ምልክት አለች እሷን አንዴ ክሊክ አደርጋለሁ። ከዛ በቀጠል እዚህ ጋር መጥቼ ምንድነው የማደርገው ይሄኛውን እዚህ ጋር ይዛለሁ እኩል እንዲሆንልኝ ማለት ነው። ማለት ሁለቱም እኩል እንዳይበላለጡ ከፈለኩኝ እዚህ ጋር መጣለሁ። እዚች ጋር የዚች የአራት ጎል ምልክት አለች እሷን አንዴ ነክቼ ከዛ እዚህ ጋር ምንድነው የማደርገው መሰላችሁ እዚህ ጋር የሬስለት ሳይዝ የሚል አለ እዚህ ጋር እንደምታዩት እሷን አንዴ ክሊክ አደርጋለሁ። ክሊክ ሳደርገው እዚህ ጋር እንደምታዩት የተለያዩ እንትኖች አለ አስቀምጧል። ነገር ግን እኔ 40 ላይ ላድርገው 41 ሃይት ደግሞ ያው 51 ነው የሚለው እሱ ችግር የለውም። ዋናው ከላይ ያለው ነው 41 ላይ አድርጌ ይሄኛውንም ጥቁሩ ማለት ነው ይሄኛው እንዲህ ካደረኩ በኋላ ይሄኛውንም 41 ላይ አድርገዋለሁ። ይሄኛውንም ለመጨመር እዚህ እንደቀደሙ ሬስላይፍ የሚለውን ሳይዙ የሚለውን እሱን አንዴ ክሊክ ታደርጉት እንደምታዩት እዚህ ጋር ይጨምርላችኋል ማለት ነው። 41 ስለዚህ ይሄኛው እንዲያደርጋለሁ። ከዛ ደግሞ ይሄኛው አመጣለሁ እንዲያስቀምጣለሁ ማለት ነው። በእጃችሁ ነው፣ በጣም ቀላል ነው። ይሄኛው እንዲያስቀምጣለሁ። ከዛ መቀጠል
እንደምታዩት ሎጎአችን በጣም እያማረበት ነው። አያችሁ አይደል? ሎጎአችን በሚገባ መሐመድ ከማል የሚለው ቴክስት ነው የሚቀረን። አሁን በሚገባ ግን የመሐመድ ከማል ሎጎ ሰርተናል። ቴክስት ለመጻፍ ደግሞ እዚህ ጋር የት ነው የምንለው መሰላችሁ? እዚህ ጋር እንደቀደሙ አድ ወይ ደግሞ የኤ ምልክት አለች። እሷን ስነካት ከላይ በኩል ቴክስት ምትል ኦፕሽን ይከፍታል። እሷ አንዴ ስነካት አንዴ እንደምታዩት እዚህ ጋር የቴክስት በተን ይከፍታል። እሱ ነክታችሁ ደግሞ እዚህ ጋር የምትፈልጉ ነገር መጻፍ ነው። እኔ መሐመድ ከማል ብዬ ጽፋለሁ። እዚህ ጋር ከጻፍኩ በኋላ ምንድነው የምናደርገው? ደን ምትላለች። ሶሪ ወደ ኋላ ስለመለሰኝ ነው። እዚህ ጋር የደን ምልክት አለች። ኦኬ እንላታለን። ኦኬ የሚለው ከነካነ በኋላ እዚህ ጋር እንደምታዩት በሚገባ ቴክስታችን ጽፏል። እዚህ ጋር የምናደርገው ምንድነው? ከለር ነው። ከለር የሚል ነካለን። ከለር የሚለው ከነካነ በኋላ እዚህ ጋር ምን ነው የምናደርገው መሰላችሁ? እዚህ ጋር ሁለት አማራጭ አለን። እዚህ ጋር እንደምታዩት በጣታችን እየያዝን በእጃችን ማለት ነው። እኔ የምፈልገው ምንድነው መሰላችሁ? ሙሉ መጀመሪያ ቀይ ነካለሁ መጀመሪያ። ከዛ በመቀጠል እዚህ ጋር እንደምታዩት ከማል የሚለውን እንዲህ ትቆርጡታላችሁ። አያችሁ? በእጃችሁ አንዱን ብቻ። ከዛ ወደዚህ ደግሞ አመጣችሁ ጥቁር ታደርጉታላችሁ ከማል የሚለው። ከዛ በመቀጠል እዚህ ጋር ያያችሁት በሚገባ የተለያየ እንደ ሎጎ ማለት ነው የሚያምር ከለር አድርገናል ማለት ነው። ከዚህ ይሄን ካደረግን በኋላ እዚህ ጋር የራይት ምልክት አለች። እሱ አንዴ ክሊክ እናደርጋለን። ከዛ በመቀጠል ወደታች ወረድ ብለን ፎንት ምትላለች። እዚህ ጋር እንደምታዩት ፎንት ምትላለች። እሷን አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር የተለያየ ፎንቶች አሉ። ያው እኔ የምፈልገው ያው የአማርኛ ፎንት ላይ ስለሆነ እዛ ላይ ገብቼ የራሴን ፎንቶች እመርጣለሁ ማለት ነው። እኔ የራሴን ፎንት ከመረጥኩ በኋላ እዚህ ጋር ከስር ኦኬ የሚላል ኦኬ ነው የሚለው ነካለሁኝ። እዚህ ጋር እንደምታዩት በሚገባ መሐመድ ከማል ብዬ ሎጎ ሰርቻለሁ ማለት ነው። ስለዚህ እንዲህ በቀላሉ ሎጎ መስራት ይቻላል ማለት ነው። ጋይስ አሁን ምንድነው የምናደርገው መሰላችሁ? አሁን የኤም እና የኬን ፊደል ሁለቱንም ባክግራውንድ መቀየር አለብን በጣም እንዲያምር። በምንድነው የምንቀይረው ባካላችሁኝ? በባክግራውንድ እንዴት ነው የምንቀይረው ካላችሁኝ ደግሞ ይሄን ቪዲዮ ለእናንተ ነው። ይሄኛው እንዲህ መጨረሻ ዙር ሎጎ ሰርተን ከጨረስን በኋላ የግል እናደርጋቸዋለን። እዚህ ጋር መሐመድ ከማል የሚለውንም ወደታች ስክሮል እናደርጋለን። ምክንያቱም ቦታ እንዳይጠቡብን ይሄኛውንም የግል እናደርጋለን። ከዛ በመቀጠል ኤምዋ ብቻ እንነካለን። ከዛ በመቀጠል እዚህ ጋር የኮፒ ምልክት አለች። እዚህ ጋር በጣም ጥንቃቄ አድርጉ። ሁለት ጊዜ ነው ኮፒ የምናደርገው። ዳብል ታማ ሁለት ጊዜ በፍጥነት ሁለት ጊዜ ይኸው እንደምታዩት አደረኩኝ። ሁለት ጊዜ ኮፒ አደረኩኝ። ከዛ በመቀጠል የቱ ጋር ነው የሚሄደው? እዚህ ጋር ከላይ ያለችው ኦፕሽን ነካለን። ከዛ በመቀጠል እዚህ ጋር በሚገባ ሁለት ጊዜ ኮፒ አድርገናል። የቱ ጋር ካላችሁኝ እዚህ ጋር እንደምታዩት አንድ እዚህ ጋር አንድ የሆነ እዚህ ጋር። አሁን ምንድነው የምናደርገው መሰላችሁ? እዚህ ጋር ከስር የበተን ኦፕሽን አለ። የራይት እና የኤክስ ምልክት አለ። ራይቱን አንዴ ስነካው እዚህ ጋር ሁለት አይነት በተን ይከፍትልናል። ሁለት አይነት ኤም ወይ ደግሞ ኤምኬ የሚል አንደኛው ይሄ ነው፣ አንደኛው ይሄ ነው። አሁን የምናደርገው ምንድነው መሰላችሁ? ሁለቱም ብቻ ነው ራይት እናደርጋቸው። ሁለቱም ብቻ፣ ሌሎቹ አታርጓቸው። ሁለቱም ብቻ ይሄንና ይሄንን። ከዛ መቀጠል እዚህ ጋር የመሃል ላይ ትንሽ አትታይም በደንብ። እቺን መሃል ላይ ያለችዋን የቀስት ምልክት አንዴ እሷን ነካለን። ከዛ መቀጠል እዚህ ጋር ፍቃድ ነው የሚጠይቀን። እሷን መጨረሻ ላይ ስለሆነ ኦኬ በሉኝ ይላል። ኦኬ እንለዋለን። ከዛ በመቀጠል እዚህ ጋር ወደ ኋላ ትመለሳላችሁ። በዚህኛው ማለት ነው ቅድም የሄድንበትን ይሄኛው ስትነኩት እንደምታዩት በሚገባ ደርቦልናል። ይሄኛው ደግሞ መጀመሪያው ይሄ አይደለ እናጠፋዋለን። ከዛ ይሄኛው ብቻ ይቀመጥ። ከዛ ደግሞ አሁን የምናደርገው ምንድነው? ኬዋን እንይዛለን። ድጋሚ ኬዋን ሁለት ጊዜ ኮፒ እናደርጋለን። በዚህኛው ማለት ነው ሁለት ጊዜ ኮፒ ስናደርጋት እዚህ ጋር ሆነች ሁለት ጊዜ ነው። ከዚህኛው ጋር 3 ማለት ነው። እዚህ ጋር ያሉት ሁለት ኬዎች ወይ ደግሞ ሁለት እነኚህ የኬኦ ሎጎዎች እዚህ ጋር እንነካለን መጀመሪያ ይዘን ማለት ነው። ይሄን ከነካን በኋላ እዚህ ጋር እንደ ቅድሙ ማለት ነው። ይሄኛው ከስር ያለው ቅድም አሁን የቆረጥነው ነው። ይሄኛው ማለት ነው። ይሄኛው ያለው የቆረጥነው ነው ቅድም ማለት ነው። ስለዚህ አሁን እናደርገው ምንድነው? ይሄኛው ሁለቱን በተን ነው እንደ ቅድሙ የምናደርጋቸው እነኚህ ይሄንና ይሄንን ማለት ነው። እነኚህን ደግሞ ለማድረግ ምንድነው? እዚህ ጋር ትንሽ የቀስት ምልክት አለች፣ በደንብ አትታይም። እሷ አንዴ ነካለን። ከዛ መቀጠል ሁለቱን እንደዚህ ራይት መስጠት ነው፣ ሁለቱን ብቻ ማለት ነው እንደ ቅድሙ። ከዛ መቀጠል ትንሽ ራይት አለች ከስር እንዳትታይም፣ እቺም ማለት ነው። እሷ አንዴ
ክሊክ እናደርጋታለን። ከዛ በመቀጠል መጨረሻ ላይ ምንድነው የሚጠይቀን? ፍቃድ ይጠይቀናል። እሷን ኦኬ እናደርጋታለን። እንደምታዩት ይሄኛውንም እንደቅድሙ አድርጎልናል። ወደ ኋላ እንመለሳለን ማለት ነው። ወደ ኋላ ስንመለስ እዚህ ጋር እንደቅድሙ እንደ ኤም አድርጎልናል። ይሄኛው አይጠቅመንም። ይሄኛውን ለባክግራውንድ ሎጎ አይሆንም። ስለዚህ ድሌት ነው የምናደርገው። ይሄኛው እንዲህ ካስቀመጥን በኋላ ይሄኛው የቀዩ ማለት ነው የኬዋን ፊደል ይዘን ወደ ታች ስክሮል ስናደርገው እዚህ ጋር ቴክስት ሩም ትላለች። እሷ እንዴ ነካለን። እሷን ከነካን በኋላ እዚህ ጋር ፎቶ እንድንሰጠው ይጠይቀናል። ፎቶ እንድንመርጥ ማለት ነው። ሶ ኦኬ ብለን ከዛ መቀጠል እዚህ ጋር የተለያዩ እንትኖች አሉ። እነኚህ የምታገኙት የት ነው ካላችሁኝ የቴሌግራም ቻናሌ ላይ ማሄር ግራፊክስ ብላችሁ ሰርች አድርጉ። እዛ ፖስት አድርጌላችኋለሁ። ሶ እኔ ወርቃማውን ሰጠው መጀመሪያ ለዚህኛው ማለት ነው። ከዛ መቀጠል ይሄን ከሰጠው በኋላ እዚህ ጋር ምንድነው የምናደርገው? የራይት ምልክት አለች። እሷን አንዴ ክሊክ እናደርጋለን። እንደምታዩት ጸዴ ሎጎ እየሆነች ነው። ከዛ መቀጠል እዛው ማስተካከል ማለት መቀነስ መጨመር ስንፈልግ ቴክስቱር ላይ ሄደን ይሄኛው ኦፕሽን ስለሚከፍትልን እንደምታዩት በእጃችሁ እስከፈለጋችሁ ማድረግ ትችላላችሁ። ለጊዜው እኔ 115 ላይ ቀመጥ። ከዛ መቀጠል እዚህ ጋር የራይት ምልክት አለች። እሷን ነክቼ እወጣለሁ። አሁን ደግሞ ጥቁር ምልክቱን የኤሙ ጥቁሩ ሎጎአችን እሱን አንዴ ክሊክ ስናደርገው የትም ሳንሄድ እዛው የቴክስቱር ምትል ኦፕሽን ይከፍታል። እሱን አንዴ ክሊክ ስናደርገው ደግሞ ይሄኛውን የፎቶ አይከን ምልክት ስነካ እንደቅድሙ ፎቶ ነው የሚጠይቀን። አሁን የምናደርገው ደግሞ ምንድነው መሰላችሁ? እኔ ይሄኛውን ነው የምሰጠው። እናንተ የፈለጋችሁ መጠቀም ትችላላችሁ። እዚህ ጋር ይሄ በቁመት ረጅም ከሆነ እዚህ ጋር ያው አንድ ባንድ ማድረግ አለባችሁ ማለት ነው። አንድ ባንድ የሚለው ካደረኩ በኋላ እዚህ ጋር የራይት ምልክት አለች። እሷን አንዴ ክሊክ አደርጋለሁ። ከዛ በመቀጠል ሎጎአችን በዚህ መልኩ ጸዴ ይሆናለች ጋይስ። ከዚህ በላይ ምንም አልነገራችሁም። እንግዲህ ይሄኛው እንዲህ ካደረግን በኋላ ምንድነው የምናደርገው መሰላችሁ? አሁን ምንም አናደርግም፣ በቃ ስለጨረስን ማለት ነው። ሶ ይሄኛውን አስተካክለናል። ቴክስቱስ እንዴት ነው የምናደርገው ካላችሁኝ ቴክስቷን አንዴ በእጃችን እንነካዋለን መሐመድ ከማ የሚለውን። ከዛ በመቀጠል እዚህ ጋር የኤ ፕላስ ምልክት አለች። እሷን አንዴ እንነካለን። ከዛ በመቀጠል ወደ ታች ስክሮል እናደርጋለን። ከዛ በመቀጠል ቴክስቱር ምትላለች። እሷን አንዴ እንነካታለን። ከዛ በመቀጠል ፎቶ እንድንሰጠው ይጠይቀናል ማለት ነው። እሷን አንዴ ክሊክ እናደርጋለን። ከዛ በመቀጠል እኛ የምንፈልገውን ከለር እንሰጣለን። የምንፈልገው ባክግራውንድ እኔ ችግር የለውም ያው ይሄኛውን ልስጠው። ከዛ በመቀጠል አንድ ባንድ ላይ አድርገዋለሁ። ከዛ ከስር የራይት አይከን ምልክት አለች። እሷን ክሊክ አደርጋለሁ። ከዛ በመቀጠል እዚህ ጋር እንደምታዩት በሚገባ ከፍቶልናል። ሶ አሁን ምንድነው የምናደርገው? እዛው ቴክስቱ ላይ እንመለስና የዚህ ጋር መጨመር መቀነስ አለብን ነገር አለ። ይኸው በእጃችሁ እንዴት ትጨምራላችሁ። ይሄኛው ሞሽን ፈልጋችሁ አብሩት። ሶ እዚህ ጋር እንደምታዩት በሚገባ ሎጎአችን በዚህ መንገድ እየጨረስንም ነው ማለት ነው። ሶ ከዚህ በላይ ምንድነው የምትጠብቁት? በጣም በሚያምር ሁኔታ ሎጎአችን ጨርሰናል። አሁን የሚጠበቀው ምንድነው? ሴቭ ማድረግ ነው። ሴቭ ለማድረግ እዚህ ጋር የሴቭ ምልክት አለች። እሷን ነካለን። ከዛ በመቀጠል ሴቭ ቱ አስ ኢሜጅ ምትላለች ወይ ደግሞ ሴቭ አስ ኢሜጅ ምትለዋል። እሷን አንዴ ነካለን። ከዛ በመቀጠል እዚህ ጋር ያለው ሴቲንጎች ማስተካከል ነው። ይሄኛው እንደሄኛው ማለት ነው። ሶ ምንድነው የምታደርጉት? ይሄኛውን ቀስት ስትነኩት ፒኤንጂ ላድርጉት። ከስር ደግሞ ያለው እቺን ቀስት ማለት ነው። እሷን ስትነኳት ደግሞ ምንድነው ከስር አልትራ ምትላለች። እሷን አድርጓት። ከዛ በመቀጠል ሴቭ ቱ ጋለሪ የሚላል በላይኛው በኩል ትነካላችሁ። ሴቭ አድርጎላችኋል ማለት ነው። ሶ እዚህ ጋር እንደምታዩት ሴቭ እንዳደረገልኝ እየነገረኝ ነው። ስለዚህ በሚገባ ዛሬ ሎጓችን ጨርሰናል። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በጣም ነው የማመሰግነው። ይመቻችሁ።